ብልጽግና ፓርቲያችን በኢትዮጵያውያን ሀገረ መንግስት ምስረታ ግንባታ ሂደት በተፈጠሩ ጫፍና ጫፍ የቆሙ ትርክቶች መካከል ያለውን ተቃርኖ በመደመር እሳቤ ድልድይ ሊገነባለት ይሰራል። የመደመር እሳቤ ኢትዮጵያ የነጠላ ትርክት ውጤት አለመሆኗ ላይ ይመሰረታል። ፓርቲያችን ብልጽግና የተዛቡ የታሪክ አረዳዶችን በመግባባትና በመመካከር መፍታት እንችላለን የሚል ጽኑ እምነት አለው። የትኛውም አቋሞች ወደ ጠረጴዛና መድረክ በማምጣት ሁሉም ኢትዮጵያውያን ተሳትፈውበት አንዱ የሌላውን ቁስልና ህመም አዳምጦና ተረድቶ አንዱ በሌላው ጫማ በመግባት የትናንት ምናባችንን በጋራ በማነጽ ያለፉ ትዝታዎቻችን የሚያግባቡንን ይዘን የሚለያዩንን ምዕራፎች ዘግቶ ማለፍ እንደሚገባ ያሰምርበታል። ይህን ታሳቢ በማድረግ ብሔራዊነት የጋራ ወይም የወል ትርክት እንዲሆን ፓርቲያችን ሰርቷል፣ እየሰራም ይገኛል። ብልጽግና ፓርቲ የኢትዮጵያ የታሪክ ልሂቃንና የምሁራን ታሪክ አረዳዶችን በማድረግ እና የተዛቡ ትርክቶችን በማስተካከል የዛሬውን ትውልድ አንድ የሚያደርግ ፕሮጀክት ያስፈልጋል ብሎ ያምናል። ፓርቲያችን በሰከነ ምክክር ጠንካራና ቅቡልነት ያለው ሀገረ መንግስት በጽኑ መሰረት ላይ ለመገንባት ሀገራዊ መግባባት መፍጠር ያስፈልጋል ብሎ በጽኑ ያምናል።